ሁላችሁም በዚህ ሰዓት ዌብ ዴቨሎፕመንት መማር አለባችሁ፣ እንዳትከራከሩ። ምክንያቱም ጊዜው የቴክኖሎጂ ጊዜ ነው። ስለ ኤአይ፣ ስለ ቴክኖሎጂ፣ ስለ ኮዲንግ ማወቅ አለባችሁ። ከምንም በላይ እሱ አይደለም፣ ሀገራችን በቴክኖሎጂው ኋላ ቀርታለች። ይሄ የታወቀ እውነት ነው። ይህንን ምንም ያልተያዘ ኦፖርቹኒቲ መጠቀም ትችላላችሁ። ወደ ቢዝነስ ቀይራችሁ እንደልባችሁ ከምታስቡት በላይ በጣም ብዙ ብር ታገኛላችሁ። የእውነቴን ነው የምላችሁ። የአሁኑ ቀጣዩ ስቴፓችሁ መሆን ያለበት ዌብ ዴቨሎፕመንት ነው። ዌብ ዴቨሎፕመንት ተማሩ። እንዴት ነው ማን እንዳለብኝ ታላቅ? አዎ ይሄ ጥያቄ ሁሉም ጀማሪዎች ሊያጋጥማቸው የሚችል ጥያቄ ነው። እንዲሁም አሁን ላይ ማንኛውም ዴቨሎፐር ሆኖ የምታዩት ሰው ይህን ጥያቄ መልሶ ነው ያሄድ። ሁላችሁ ይህን ጥያቄ ባለመመለሳችሁ ምክንያት ዌብ ዴቨሎፕመንትን የመሰለ ትልቅ እድል እንዳያመልጣችሁ ዛሬ በዚህ ቪዲዮ ከየት ተነሳችሁ ወዴት መሄድ እንዳለባችሁ 2018 ባማከለ መልኩ እንዲሁም ይሄንን ኤክስፒሪየንስ የተማርኩትን ባማከለ መልኩ ቆንጆ አድርጌ እነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ። ሁላችሁም እንደምታስቡት ዌብሳይት ማለት ክሮም ላይ ገብታችሁ www.something.com ብላችሁ ሰርች የምታደርጉት የሚመጣላችሁ ፓርት ብቻ አይደለም። ዌብሳይት ማለት በራሱ ሁለት ፓርቶች ያሉት ነገር ሲሆን እነሱም ፍሮንቲንግ እና ባክኢንድ ናቸው። ፍሮንቲንግ የምንለው በዌብሳይታችን የምንመለከታቸው ነገሮች፣ ለምሳሌ ቪዲዮ ከሆነ ቪዲዮ፣ ኦዲዮ ለብቻ እዚህ ጋር ሊኖር ይችላል፣ ወይ ደግሞ የተለያዩ ኢሜጆች ሊኖሩ ይችላሉ። ተጨማሪ ቴክስቶች፣ በተኖች፣ እያንዳንዱ የምናያቸው እያንዳንዱ ነገሮች ፍሮንቲንግ ይባላሉ። በዌብሳይታችን ላይ ያሉት ፊት ለፊት ኢንተርፌሶቹ ማለት ነው። ወደ ባክኢንድ ስንመጣ ግን የዌብሳይታችን የማይታየው ፓርት ወይም ደግሞ የተለያዩ ሎጂኮች የሚደረጉበት ዳታቤዝ ወይም በአማርኛው የዳታ ቋት የምንለው እነዛ የሚሰበሰቡበት ፓርት ባክኢንድ ይባላል ማለት ነው። እነዚህ ነገሮች አንድ ላይ ተምረን እንዴት ፉል ስታክ ዴቨሎፐር መሆን እንችላለን የሚለውን ዛሬ አሳያችኋለሁ። በዋነኝነት ዛሬ የምንመለከተው ቤዚክ ነገሮች ወይም ደግሞ ፍሬምወርኮችን ሳናጠቃልል እንዴት ቤዚክ ዌብ ዴቨሎፕመንት ተምረን እንደምንጨርስ በ2018 አሳያችኋለሁ። ተከታተሉ። የመጀመሪያው ቤዚክ ኤችቲኤምኤል። ቤዚክ ኤችቲኤምኤል እዚህ ላይ በዋነኝነት ልክ እንደ ኖርማል ቴክስት አይነት ያለው ሲሆን ኤችቲኤምኤል የተለያዩ ስትራክቸሮችና ኮምፖነንቶችን ወደ ዌብሳይታችን የምናስገባበት ነው። ለምሳሌ ቅድም ብያችሁ ነበር፣ ኢሜጆችን፣ ቴክስቶችን፣ በተኖችን የምናስገባበት ለማስገባት የምንጠቀምበት ቴክኖሎጂ አይነት ነው። ይህ ኤችቲኤምኤል ለመልመድ በጣም ቀላል የሆነ ሲሆን የዌብሳይታችን ስኬሌተን ወይም ደግሞ በዋነኝነት ለኛ ለሰዎች የስርዓተ አጥንት እንደምንለው የስኬሌተን ፓርት ነው። ለዌብሳይታችን ዋና ስትራክቸር ነው። ሌት ዲዛይን ወይም ደግሞ ስታይል እንጨምርበት፣ እናሳምረው ዘንድ ይህንን ፓርት በምናስብበት ጊዜ ሲኤስኤስ የተባለው ነገር ይመጣል። የሁለተኛው ስቴጃችን የሚሆነው ለዌብ ዴቨሎፕመንት ሲኤስኤስ ቤዚክ መማር ብቻ ነው። ቤዚክ ሲኤስኤስ ደግሞ ምንድነው ጥቅሙ? በዋነኝነት በኤችቲኤምኤል ያስገባናቸውን ስትራክቸሮች ዲዛይን የምናደርግበት ነው። ፎቶውን የቱ ጋር እናስቀምጥ፣ ቴክስቱን የቱ ጋር እናስቀምጥ፣ ዌብሳይታችን ምን አይነት ከለር ይኖረው የሚሆነው ዲሳይድ የምናደርግበት በሲኤስኤስ ነው። ይህንን ከሰራን በኋላ ጀስት ኖርማል ዌብሳይቶችን የሆኑ ስታቲክ የሆኑ ዌብሳይቶች ምንም አይነት ኢንተራክቲቪቲ የሌላቸው ጀስት ኢሜጅ እና ሊንኮች ያሉበትን ዌብሳይቶች መስራት እንችላለን። ከዚህ በኋላ ነው ሻይን የሚያደርገው ዌብሳይታችን። ጄኤስ ሲመጣ ዌብሳይታችን ነፍስ ይዘራል ወይም ጃቫስክሪፕት የምንለው ማለት ነው። ጄኤስ እንደምታስቡት ኖርማል ፕሮግራሚንግ ላንጉጅ አለ፣ በጣም ሃይ ሌቭል የሆነ ቤስት ፕሮግራሚንግ ላንጉጅ። ጄኤስን ወደ ዌብሳይታችን በምናስገባበት ሰዓት ላይ የኛ ዌብሳይት ከኖርማል ስታቲክ ከሆነ ኖርማል ዩዘር ኢንተራክቲቭ ካልሆነ ዌብሳይትነት ባንዴ ቡስት አድርጎ ወደ ዩዘር ኢንተራክቲቭ ዌብሳይት ይቀየራል። በዋነኝነት ጄኤስ ወደ ዌብሳይታችን የሚሰራው ስራ ቢኖር የተለያዩ ኤችቲኤምኤል ኤሌመንቶችን ለመቀያየር ከዳታቤዝ መረጃዎችን አምጥተን ፌች ለማድረግ ወይም ደግሞ ፍሮንቲንግ ሳይታችን ላይ ለማሳየት የተለያዩ ኢንተራክቲቪቲዎችን ብዙ ነገሮችን የምንሰራበት ነው። ዘንድ የቀጣዩ ፓርታችን ምንድነው የሚሆነው? ጄኤስን ኮምፕሊት ማድረግ ማለት ነው። ፍሮንቲንግን በቀላሉ በዚህ ተምራችሁ መጨረስ ትችላላችሁ። አሁን ወደ ባክኢንድ ከመሄዳችን በፊት ይዘን መሄድ ያለብን አንድ ከባድ እውቀት አለ። ብዙ ሰው አሁን ላይ ያን ያክል እንትን አይለውም። ነገር ግን ጊታብ የሚባል ነገር አለ። ጊታብ በጣም ወሳኝ የሆኑ ነገሮች ናቸው። ማለትም ፍሮንቲንግ ዴቨሎፕመንት ሰርታችሁ ከጨረሳችሁ በኋላ ከተለያዩ ሰዎች ጋር ኮኔክት አድርጋችሁ ለመስራት ኮላብ ለማድረግ እንዲሁም ስራችሁን በቀላሉ ወደ ጊታብ ፑሽ እያደረጋችሁ ማንም ሰው እንዳይላችሁ እንዲሁም
ልክ እንደኔ ጀማሪ ዴቨሎፐሮች ስትሰሩ ጊዜ በፍላሽ እየሰካችሁ ጭናችሁ እንደገና ተነቅሉትና ከዛ ደግሞ ሰርታችሁ የተወሰነ ፓርት ትይዙታላችሁ፣ ሄዳችሁ እንደገና ተሰፉታላችሁ፣ ያን ታረጋላችሁ። እንደዛ አይጠበቅባችሁም። ጀስት አንድ ቦታ ላይ አፕሎድ አድርጋችሁ ለመጠቀም የሚያደርግ ነው ማለት ነው። ሪሞት የሆነ ሪፖዚቶሪ ይኖራችኋል። በዛ እየተጠቀማችሁ ዌብሳይታችሁን ለመስራት ያገለግላል። ሶ ፍሮንት ኢንድን ከጨረሳችሁ በኋላ የቀጣዩ ስቴፓችሁ የሚሆነው ጊት ኤንድ ጊታብ ይሆናል ማለት ነው። እንኳን ደስ አላችሁ። ፍሮንት ኢንድን በቀላሉ ቤዚክሱን በዚህ ጨርሳችሁ ቆይ ፍሮንት ኢንድን ብቻ አይታችሁ ልትሄዱ ነው እንዴ? ባክ ኢንድም እኮ ይቀራል። ሌትስ ጎ ወደ ባክ ኢንድ። ከደስታችሁ ስላቋረጥኳችሁ ይቀር ፍሮንት ኢንድ ጨረሰን ብላችሁ ተደሰታችሁ ይሆናል። ነገር ግን ይበልጥ ደግሞ ደስታችሁን ለማጣጣም ባክ ኢንድን ይወጣቻለሁ። ባክ ኢንድ የምንለው በዋነኝነት ሰርቨር ሳይድ ሎጂኮችን ዳታቤዝን የምናገኝበት ፓርት ነው። እዚህ ውስጥ ደግሞ መማር ያለብን 3 ነገሮች አሉ። የመጀመሪያው ኖድ.js ነው። ኖድ.js ማለት የጃቫስክሪፕትን ኮድ ሰርቨር ላይ ራን እንድናደርግ የሚያደርግልን ሲሆን አሁን JS-ን ፍሮንት ኢንድ ላይ ወይም ደግሞ ብራውዘር ላይ ራን ለማድረግ V8 ኢንጂን የሚባል ነገር እንጠቀማለን። ወደ ባክኢንድ ስንመጣ ደግሞ ኖድ.js-ን እንጠቀማለን። ሶ አሁን ለባክኢንድ ሌላ አዲስ ፕሮግራሚንግ ላንጉዌጅ መማር አይጠበቅባችሁ። ጀስት JS-ን ብቻ ይዛችሁ በJS መቀጠል ትችላላችሁ። ዘን ኖድ.js-ን ከተማራችሁ በኋላ የኖድ.js ፍሬምወርክ የሆነውን ወደ ኤክስፕረስ.js ሞር ስራዎችን ቀላል የሚያደርግላችሁ ሲሆን ኤክስፕረስ.js ጋር ሄዳችሁ በደንብ ሞር የተሻለ እውቀት ይዙና የተለያዩ ሎጂኮችን ትማራላችሁ። ዘን ቀጣዩ ፓርት የሚሆነው ዳታቤዝ ነው። ዳታቤዝ ላይ 2 አይነት ዳታቤዞች አሉ። SQL ኤንድ ነን SQL የሚባሉ ወይም ስትራክቸርድ ኩዌሪ ላንጉዌጅ እና ነን ስትራክቸርድ ኩዌሪ ላንጉዌጅ። አሁን እነዚህ ላይ ሞር ግራ መጋባት የለባችሁ። ማወቅ ያለባችሁ ነገር ስትራክቸርድ ኩዌሪ ላንጉዌጅ ወይም SQL የምንለው ዳታችንን በቴብል ፎርም ላይክ እንደ ኤክሴል በቴብል ፎርም የምናስቀምጥበት ነው። ነገር ግን ነን SQL ላይ ስንመጣ ልክ ፎልደር ቤዝድ የሆኑ አቀማመጥ ነው የሚኖረው ዳታችን። ሶ ይሄንን ዳታቤዝ ደግሞ ስትማሩ ማይስኩዌልን ትማራላችሁ። ሞር ቀላል የሆነ ለማሳደግም ቀላል የሆነ ስለሆነ ከስኩዌል ውስጥ መጣችሁ ማይስኩዌል የሚባል አለ። ስትራክቸርድ ኩዌሪ ላንጉዌጅ ነው። ማይስኩዌልን ትማራላችሁ። ዌብ ዴቨሎፕመንት መማር እንዲቀላል ነው እንዴ? ዋው! ብቻ ግን አይ ዶንት ኖ እንደናንተ ከናንተ የተሻለ እንደተረዳሁት እርግጠኛ ነኝ። ከዚህ በኋላ እንደውም ዌብ ዴቨሎፕመንት ለመማር አይከብደኝም። ይልቅ አሁን የመጣልኝ ሐሳብ ለሱ በደንብ ልንገረውና በሱ ቃል ሞር የተሻለ ስለ HTML፣ ስለ CSS፣ ስለ JS ስለ እያንዳንዱ ቪዲዮ እንድንሰራ ለምንጠይቀው ሞር የተሻለ ይመስለኛል። በቀጣይ ቪዲዮ እስቲ ላይክ፣ ኮሜንት፣ ሼር እያደረጋችሁት እንዲሁም ሰብስክራይብ እያደረጋችሁት ጠብቁት። በቀጣይ ቪዲዮ ጨቅጨቄ ስለ ፍሮንት ኢንድ እና ባክ ኢንድ ሞር እያንዳንዱን ዲቴል እየገባ ቪዲዮ እንዲሰራ ልናደርጋለሁ። ባይ